ሰላም የእግዚአብሔር ጸጋና ሰላም ይብዛላችሁ። ስሜ አቤል አበበ ይባላል። ከአርባ ምንጭ ዩኒቨርሲቲ ዋናው ግቢ የክርስቲያን ህብረት ተማሪዎች ከፈንድሬዚንግ ዲፓርትመንት ነው የመጣሁት። ፈንድሬዚንግ ዲፓርትመንት በውስጡ ሁለት ሰብቲሞች ሲኖሩት አንደኛው ሰብቲም ስፒሪቹዋል አፌርስ ኤንድ ኢንቲሜሲ ሲባል በውስጡም የሚሰራው ስራ ሜምበሮች ስፒሪቹዋል ነገራቸው ተጠብቆ ከግቢ እንዲወጡና ስፒሪቹዋል ነገራቸው ላይ አድገው እንዲወጡ ከማድረግ አንጻር ዴይሊ ዊክሊ የተለያዩ ቻሌንጆችን በመውሰድና በየዲፓርትመንቱ ፕሮግራም ሰዓት ላይ ቤስ በማስደረግ የሚሰራ ሰብቲም ነው። ሁለተኛው ሰብቲም ደግሞ ሪሶርስ ሞቢላይዜሽን የሚባል ሰብቲም ሲሆን ግቢ ውስጥ ከተለያዩ ነገሮች አንጻር ብርን ከመሰብሰብ እና ፌሎሺፕን ከመርዳት አንጻር ዲፓርትመንቶችን ሰፖርት ከማድረግ አንጻር የሚሰራ ሰብቲም ነው። ይሄንንም ስራ የሚሰራው በፌሎሺፕም ሊሆን ይችላል፣ ውጪም ባሉ እንቅስቃሴዎችም ሊሆን ይችላል እና አይዲያ ክሬት ማድረግ ዋናው ስራ ነው የዚህ ሰብቲም። ይሄን ይመስላል የፈንድሬዚንግ ዲፓርትመንት። ተባረኩ።